ዓለምን ያስደነገጠ አዲስ ሰበር ዜና ከምስራቅ አውሮፓ ሳይሆን ከመካከለኛው ምስራቅ ተሰምቷል። የኢራን አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ በሰነዘረው ድንገተኛ የባሊስቲክ ሚሳኤል ጥቃት ከ100 ሚሊዮን ዶላር በላይ የሚያወጡት 3 የዓለማችን እጅግ ዘመናዊ ኤፍ-35 የጦር ጀቶች ሙሉ በሙሉ መጋየታቸውንና የአሜሪካ ወታደሮች መገደላቸውን ይፋ አድርጓል። ይህንን ጉዳይ በዝርዝር እንመለከተዋለን። በሌላው ሰበር መረጃችን ኢራን በባህሬን የሚገኘውን የአሜሪካን የሼክ ኢሳ አየር ኃይል ጣቢያን በአጥፊ ድሮኖች ስትመታ፣ አሜሪካና ሳውዲ አረቢያ ደግሞ በኢራቅ ግዛት ውስጥ በሚገኙ የታጠቁ ቡድኖች ላይ ያልተጠበቀ የተቀናጀ የአየር ጥቃት ሰንዝረዋል። ኢራቅ በበኩሏ መረጃው አልነበረኝም፣ ሉዓላዊነቴ ተደፍሯል ስትል በቁጣ መግለጫ ወጥታለች። አሜሪካ በቢሊዮን ዶላር ለሚገመተው የስትራቴጂካዊው ሀብት ውድመትና ለወታደሮቿ መገደል ምን አይነት ከባድ የበቀል እርምጃ ትወስድ ይሆን? ዝርዝሩንና የወቅቱን አስገራሚ ወታደራዊ ምላሾች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንትና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያግኙ። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ በሰነዘረው የሚሳኤል ጥቃት 3 ኤፍ-35 ጀቶች መጋየታቸውንና የአሜሪካ ወታደሮችም መገደላቸውን አስታውቋል። የኢራን መንግስታዊ የዜና ኤጀንሲ ፋርስና የአብዮታዊ ዘቡ ባወጡት ይፋዊ መግለጫ በዮርዳኖስ አልአዝራቅ የአየር ኃይል ጦር ሰፈር ላይ በተፈጸመ የባሊስቲክ ሚሳኤል ጥቃት 3 አሜሪካ ሰራሽ ኤፍ-35 ዘመናዊ ተዋጊ ጀቶች መደምሰሳቸውንና በርካታ የአሜሪካ ወታደራዊ አባላት መገደላቸውን አስታውቀዋል። እንደ ፋርስ ኒውስ ዘገባ ከሆነ የኢራን አየር ኃይል ይህንን የበቀል ጥቃት የሰነዘረው አሜሪካ በደቡባዊ ኢራን ቄሸም ደሴት በሚገኙ የመኖሪያ ቤቶች ላይ በፈጸመችው የአየር ጥቃት የሰላማዊ ሰዎች ሕይወት ማለፉን ተከትሎ ነው ብሏል። የኢራን መግለጫ እንዳመላከተው ሚሳኤሎቹ በዮርዳኖስ የሚገኘውን የአሜሪካ ኤፍ-35 ጀቶች ማቆሚያና የጥገና ማዕከልን በቀጥታ እንደመቱ የገለጸ ሲሆን 3 ኤፍ-35 ጀቶች ሙሉ በሙሉ ሲደመሰሱ፣ ሌሎች 3 ጀቶች ደግሞ ከፍተኛ ውድመት ደርሶባቸዋል ሲል ገልጿል። በሌላ በኩል የዮርዳኖስ አየር መንገድ መከላከያ ከኢራን የተተኮሱ ሚሳኤሎችን ማክሸፉን የገለጸ ሲሆን የአሜሪካ ማዕከላዊ እዝና የፔንታጎን ባለስልጣናት ስለ ውድመቱና ስለ ወታደሮቹ መገደል እስካሁን በይፋ የሰጡት ማረጋገጫ የለም። ኢራን ጥቃቱን የፈጸመችው አሜሪካ በደቡብ ኢራን ቄሸም ደሴት ላይ በሰነዘረችው የአየር ጥቃት የሲቪሎች ሕይወት ማለፉን ተከትሎ እንደሆነ ገልጻለች። የሚያሳየው ሁለቱም ወገኖች ለጥቃት ፈጣን የበቀል ምላሽ የመስጠት ስትራቴጂን እየተከተሉ መሆናቸውን ነው። ቀደም ሲል በነበሩ ግጭቶች በኢራን ድጋፍ የሚደረግላቸው ታጣቂ ቡድኖች ጥቃት ያደርሱ የነበረ ሲሆን አሁን ግን የኢራን አብዮታዊ ዘብ በራሱ ቀጥተኛ የባሊስቲክ ሚሳኤል አቅም ጥቃቱን መምራቱ የቀጠናውን ውጥረት አዲስ ምዕራፍ ላይ አደርሶታል። ኤፍ-35 የዓለማችን እጅግ ዘመናዊና ውድ ሲሆን በአንድ ጀት ከ100 ሚሊዮን ዶላር በላይ የሚያወጣና ከራዳር እይታ የሚሰወር የጦር ጀት ነው። 3 ኤፍ-35 ጀቶች ከተደመሰሱና 3ቱ ከባድ ጉዳት ከደረሰባቸው አሜሪካ በአንድ አጋጣሚ ከ300 ሚሊዮን ዶላር በላይ የሚገመት ስትራቴጂካዊ ወታደራዊ ሀብት አጣች ማለት ነው። ጥቃቱ እውነት ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞችና የተራቀቁ የራዳርና የአየር መከላከያ ስርዓቶች የኢራንን ፈጣን የባሊስቲክ ሚሳኤሎች ሙሉ በሙሉ የመመከት አቅማቸው ክፍተት እንዳለበት የሚያሳይ ምልክት ይሆናል። ዮርዳኖስ የአሜሪካ የቅርብ አጋር በመሆኗና የአሜሪካ ወታደራዊ ቤዞችን በማስተናገዷ በኢራንና በአሜሪካ ግጭት መካከል የጦር ሜዳ ሆናለች። የኢራን መግለጫ ለዮርዳኖስ ሕዝብ ጥሪ ማቅረቡም በዮርዳኖስ የቤት ውስጥ ፖለቲካና ደህንነት ላይ ጫና ለመፍጠር የታለመ ስትራቴጂ ነው። ግጭቱ በኢራንና አሜሪካ ድንበር ብቻ ሳይወሰን እንደ ዮርዳኖስ፣ ኩዌትና የሆርሙዝ ሰርጥ ባሉ ስትራቴጂካዊ አካባቢዎች መስፋፋቱ የዓለም አቀፍ የነዳጅ ንግድና የኢኮኖሚ መስመሮች ላይ ከፍተኛ ስጋትን ደቅኗል። አሜሪካ ወታደሮቿ ከተገደሉና ውድ የጦር ጀቶቿ ከተደመሰሱ በኢራን የውስጥ ስትራቴጂካዊ እዞች፣ ሚሳኤል ማምረቻዎችና ወታደራዊ መሰረተ ልማቶች ላይ የበለጠ ጠንካራና ሰፊ የአየር ጥቃት እንድትሰነዝር ያስገድዳታል ተብሎ እየተጠበቀ ይገኛል። ሁለቱም ወገኖች ወደ ኋላ የማለት ፍላጎት አለማሳየታቸውን ተከትሎ ግጭቱ ከመካከለኛው ምስራቅ አልፎ የዓለም አቀፍ ኃይሎችን ትኩረት እየሳበ
ሰፊና የረጅም ጊዜ ክልል ጦርነት ሆኖ የመቀጠል አጋጣሚው ከፍተኛ እየሆነም ነው። ይህ በእንዲህ እንዳለ ጥቃቷን ያጠናከረችው ኢራን በባህሬን የሚገኘውን የአሜሪካ የሼክ ኢሳ አየር ኃይል ጣቢያን በድሮን መምታቷን አስታውቃለች። የኢራን እስላማዊ ሪፐብሊክ ጦር ኃይል በባህሬን የሚገኘውንና የአሜሪካ ጦር የሚጠቀምበትን የሼክ ኢሳ አየር ኃይል ጣቢያ ላይ በሰው አልባ አውሮፕላኖች የተደገፈ ጥቃት ማድረሱን ገልጿል። እንደ የኢራን መንግስታዊ የዜና ማዕከላት ኢርናና ፕረስ ቴሌቪዥን ዘገባ ከሆነ የኢራን የህዝብ ግንኙነት ቢሮ ባወጣው መግለጫ ጥቃቱ የተፈጸመው አራሽ በተሰኙ የአጥፊ ድሮን አይነቶች ነው ብሏል። የጦር ኃይሉ መግለጫ እንዳመላከተው ጥቃቱ በተለይ የአየር ጣቢያውን፣ የመብራትና የኃይል ማመንጫዎችን፣ የመርከብና የአየር መንገድ የዳሰሳ ስርዓቶችን፣ አስተዳደራዊ ህንፃዎችን እንዲሁም የሎጂስቲክስ ድጋፍ ሰጪ መዋቅሮችን ኢላማ ያደረገ እንደነበር ገልጿል። ኢራን አክላ እንደገለጸችው ይህ እርምጃ በክልሉ በሚገኙ የአሜሪካ ወታደራዊ አቅሞች ላይ ከፍተኛ ጉዳት ያደረሰ ሲሆን የአሜሪካ የአየር መከላከያ ስርዓቶች ቢኖሩም ኢላማዎቹ መመታታቸውን ጠቅሳለች። የባህሬንና የአሜሪካ ወታደራዊ ባለስልጣናት ስለደረሰው ጉዳት ዝርዝር መረጃ ከመስጠት የተቆጠቡ ሲሆን አካባቢው በከፍተኛ ወታደራዊ ጥበቃ ላይ እንደሚገኝ ተመላክቷል። በባህሬን የሚገኘው የሼክ ኢሳ አየር ኃይል ጣቢያና ለፋርስ ባህረ ሰላጤ ቀጠና የአሜሪካ ወታደራዊ ክንፍ እንዲሁም ለአሜሪካ ማዕከላዊ እዝ እጅግ ወሳኝ የሎጂስቲክስ እና የአየር ድጋፍ ማዕከል ነው። ጣቢያው በተለይ የአሜሪካንን የረጅም ርቀት የስለላ አውሮፕላኖች፣ የሄሊኮፕተር ጥገናዎችንና የሰው አልባ አውሮፕላኖችን መለዋወጫዎች ማከማቻዎችን ይዟል። ኢራን የኃይል ማመንጫዎችንና የመገናኛ ስርዓቶችን ኢላማ ማድረጓ ሙሉ በሙሉ ጣቢያውን ከማውደም ይልቅ የጣቢያውን ስራ የማስተጓጎል ስትራቴጂን እንደተከተለች ያሳያል። የኢራን አራሽ የተሰኙት አይነት አጥፊ ድሮኖች አነስተኛ ዋጋ ያላቸው ነገር ግን ከፍተኛ የርቀት ሽፋን ያላቸው ናቸው። የአሜሪካና የሰርጡ ሀገራት የፓትሮይትና የተሃድ የአየር መከላከያ ስርዓቶች እጅግ ውድና ለታላላቅ ሚሳኤሎች የተሰሩ በመሆናቸው በበርካታ ርካሽ ድሮኖች የሚሰነዘርን ማዕበላዊ ጥቃት ሙሉ በሙሉ የማክሸፍ ፈተና ገጥሟቸዋል። አንድ አነስተኛ ድሮንን ለማክሸፍ በሚሊዮን ዶላር የሚቆጠር ሚሳኤል መጠቀም ረጅም ጊዜ በሚወስድ ግጭት ውስጥ ለአሜሪካና ለአጋሮቿ ከፍተኛ የፋይናንስና የትጥቅ እጥረት ላይ ጫና እየፈጠረ ይገኛል። በሌላው ሰበር መረጃችን ኢራቅ በግዛቷ ላይ ለተፈጸመው የአሜሪካና የሳዑዲ ጥቃት እውቅናም ሆነ አስቀድሞ መረጃ አልነበረኝም ስትል ይፋ አድርጋለች። አሜሪካና ሳውዲ አረቢያ በኢራቅ ግዛት ውስጥ በሚገኙ የታጠቁ ቡድኖች ላይ ለፈጸሙት የተቀናጀ የአየር ጥቃት የኢራቅ መንግስት ምንም አይነት ፍቃድ እንዳልሰጠና አስቀድሞ መረጃ እንዳልነበረው የመንግስቱ ቃል አቀባይ ሃይደር አልአብዲ አስታውቀዋል። ቃል አቀባዩ የሀገሪቱን ብሔራዊ የመገናኛ ብዙሃን ጠቅሰው በሰጡት መግለጫ በኢራቅ ሉዓላዊ ግዛት ላይ ያለ ባግዳድ እውቅና የሚፈጸም ማንኛውም ወታደራዊ እርምጃ የሀገሪቱን የጸጥታ መዋቅርና የሉዓላዊነት መርህ የሚጋፋ ነው ብለዋል። ጥቃቱ የተፈጸመው በሳውዲ አረቢያ የነዳጅ ማጣሪያዎች ላይ የድሮን ጥቃት አድርሰዋል በተባሉና ከኢራን ጋር ግንኙነት አላቸው በሚባሉ ህዝባዊ የኢራቅ ህዝባዊ ሚሊሻዎች ጥምረት አባላት ላይ እንደሆነ የተገለጸ ሲሆን በጥቃቱም በርካታ ሰዎች መገደላቸውን አልጀዚራ ዘግቧል። የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ ድርጊቱን የሀገሪቱን ሉዓላዊነት በግልጽ የጣሰ ሲሉ ኮንነውታል። ኢራቅ ለረጅም ዓመታት በዋሽንግተንና በቴሄራን መካከል ያለውን የኃይል ሚዛን ጠብቃ ለመጓዝ ስትጥር ቆይታለች። አዲሱ ጠቅላይ ሚኒስትር አሊ አልዛይዲ መንግስት የጦር ኃይል የበላይነትን ለማስከበርና መደበኛ ያልሆኑ ታጣቂዎችን ለመቆጣጠር ጥረት በማድረግ ላይ በነበረበት ወቅት ይህ ጥቃት መፈጸሙ የሀገሪቱን መንግስት ስልጣንና ተቀባይነት እንደሚጋፋ ገልጸዋል። የባግዳድ መረጃ አልነበረኝም የሚል መግለጫ በሀገር ውስጥ ያሉ ከኢራን ጋር ወገንተኝነት ያላቸውን ኃይሎችን ለማረጋጋትና መንግስት ከሳውዲና ከአሜሪካ ጥቃት ጋር እጁ እንደሌለበት ለማሳየት የተደረገ የፖለቲካ መከላከል ነው እየተባለም ይገኛል። ሳውዲ አረቢያ ቀደም ሲል በየመኑ የሁቲ አማጽያን ላይ ካደረገችው ዘመቻ በተለየ አሁን ከአሜሪካ ጋር በመተባበር በኢራቅ ግዛት ውስጥ በሚገኙ የኢራን ወዳጅ ቡድኖች ላይ ቀጥተኛ የአየር ጥቃት መሰንዘሯ ትልቅ የስትራቴጂ ለውጥ ነው። ይህ የሚያሳየው የሪያድ የኢነርጂ መሰረተ ልማቶች ላይ የሚቃጡ ጥቃቶችን ለመከላከል ሳውዲ አረቢያ ከአሜሪካ ጋር ተባብራ ድንበር ተሻጋሪ ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል ነው። በተያያዘም ሳውዲ አረቢያ ወሳኝ የባህር ማለፊያ መስመሮችን ለመጠበቅ የሚያስችል የባህር ኃይል ጥበቃ ማቋቋሟን ይፋ አድርጋለች። በዓለም አቀፍ የንግድና የኃይል አቅርቦት መስመሮች ላይ የተደቀኑ ስጋቶች እየጨመሩ ባሉበት በአሁኑ ወቅት ሳውዲ አረቢያ ወሳኝ የባህር መስመር ማለፊያዎችንና
የውሃ አካላትን ደህንነት ለማስጠበቅ ያለመ የባህር ኃይል ጥበቃ ህብረት ማቋቋሟን ይፋ አድርጋለች። እንደ አልጀዚራ ዘገባ የሳውዲ አረቢያ ባለስልጣናት ይህንን ውሳኔ ያሳወቁት በክልሉና በዓለም አቀፍ ደረጃ በባህር የንግድ መስመሮች ላይ እየተከሰቱ ያሉትን አለመረጋጋቶችና የደህንነት ስጋቶችን ለመግታት በሚደረገው ጥረት ውስጥ ነው። ይህ አዲስ ጥረት ዋና ዓላማው በስትራቴጂካዊ የባህር መስመሮች በተለይም በቀይ ባህር፣ በኤደን ባህረ ሰላጤ፣ በባብኤል መንደብና በፋርስ ባህረ ሰላጤ አካባቢ የሚደረገውን ነፃ የመርከቦች እንቅስቃሴ ማስጠበቅና ሊሰነዘሩ የሚችሉ ጥቃቶችን መከላከል ነው። የሪያድ መንግስት ባወጣው መግለጫም ይህ ህብረት የክልሉን ሰላምና ዘላቂ የንግድ ፍሰት ለማረጋገጥ ወሳኝ መሆኑን ጠቁሞ ከክልላዊና ዓለም አቀፋዊ አጋሮች ጋር በትብብር እንደሚሰራ አስታውቋል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።